ክፍለ ጦሩ በጽንፈኛው ቡድን ላይ እርምጃ መውሰዱን አስታወቀ። ሸቀጦች በኮንትሮባንድ ከትግራይ ወደ ኤርትራ እየተላኩ ነው ተባለ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ገቡ። ቀደም ብለን ያነሳናቸውን ርዕሰ ነጥቦችን ወደ እናንተ በዝርዝር የምናቀርብ ይሆናል። አብራችሁን ቆዩ። ክፍለ ጦሩ በጽንፈኛው ቡድን ላይ እርምጃን መውሰዱን አስታወቀ። የ11ኛው እዝ አንበሳ ክፍለ ጦር በሰሜን ወሎ ዞን ራያ ቆቦ ወረዳ በድንጋጌ እንዲሁም አዲስ ቅኝ ቀበሌ ሲንቀሳቀስ በነበረው ጽንፈኛ ቡድን ላይ በወሰደው እርምጃ ቡድኑ ሰብአዊና ቁሳዊ ኪሳራ የደረሰበት መሆኑን የክፍለ ጦሩ አዛዥ ሌተናል ኮሎኔል ከበደ ካዲኖ ገልጸዋል። ሰራዊቱ በወሰደው እርምጃ ጽንፈኛው ቡድን ከህዝብ ዘርፎ ለሽብር ጥቃት ሲጠቀምበት የነበረ የብሬን ጥይት፣ የጫነ ተሽከርካሪ፣ ሞተር ሳይክል፣ ባለሶስት እግር ባጃጅ በቁጥጥር ስር መዋሉን መቻሉን ተናግረዋል። ጽንፈኛው አስገድዶና አፍኖ በመውሰድ ስልጠና ሲሰጣቸው የነበሩ ወጣቶችንም የክፍለ ጦሩ የሰራዊት አባላት ማስለቀቃቸውን አዛዡ ተናግረዋል። ሸቀጦች በኮንትሮባንድ ከትግራይ ወደ ኤርትራ እየተላኩ ነው። ጽምዶ የተባለው ጸረ ትግራይ ጥምረት ከተመሰረተበት ጊዜ ጀምሮ ከትግራይ ወደ ኤርትራ ብዛት ያለው ጭነት ይጓጓዛል። በትላንትናው ዕለት ታህሳስ 6 ቀን 2018 ዓ.ም ጽንፈኛው የህወሓት ቡድን ተላላኪ ካድሬዎች ለኤርትራ አቅራቢ በሆነችው ራማ አዲ አራት ከተማ የነበረው የፌዴራል ጉምሩክ ኮሚሽን እዚህ መስራት አይችልም በሚል ሰራተኞቹን ከስራቸው በማባረር ሸቀጦችን ከትግራይ ወደ ኤርትራ በስፋት በኮንትሮባንድ መልኩ እያጓጓዙ እንደሚገኙ ለማወቅ ተችሏል። አስፈላጊ ሸቀጦች በገፍ ወደ አስመራ እየሄዱ በመሆኑም በክልል ላይ ያለው ኑሮ ውድነት ከህዝቡ አቅም በላይ ሆኗል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ገቡ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ታሪካዊ የተባለለትን የሁለት ቀናት የስራ ጉብኝት በኢትዮጵያ ለማከናወን አዲስ አበባ ገብተዋል። ናሬንድራ ሞዲ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንዲሁም ሌሎች ሚኒስትሮች አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በኢንቨስትመንትና በሳይበር ደህንነት ጉዳዮች ላይ እንደሚወያዩም ተጠቁሟል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ጠቅላይ ሚኒስትር ሞዲ ትኩረት በሚሰጡባቸው የሁለትዮሽ ግንኙነት ጉዳዮች ማለትም በኢንቨስትመንት፣ በግብርና፣ በማዕድን ልማት፣ በዲጂታል መሰረተ ልማትና በሳይበር ደህንነት ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሰፊ ውይይት እንደሚያደርጉ ቀደም ሲል ተናግረዋል። ነገ በሚካሄደው በኢፌዴሪ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ላይም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ንግግር ያደርጋሉ ተብሎ እንደሚጠበቅ የህዝብ ተወካዮች ምክር ቤት አስታውቋል። በተጨማሪም ቁጥራቸው 2500 የሚጠጋውን በኢትዮጵያ የሚኖሩ ህንዳውያን ማህበረሰብን እንደሚያገኙ የተገለጸ ሲሆን ለእርሳቸው ክብር በተዘጋጁ ልዩ ልዩ የባህልና የእንኳን ደህና መጡ ዝግጅቶች ላይ ይሳተፋሉ ተብሎ ይጠበቃል። በኢትዮጵያና በኤርትራ መካከል ያለው ውጥረት ባየለበት በዚህ ወቅት የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ጦርነት ከተጀመረ የኢትዮጵያ ሰራዊት ኦፕሬሽን አሰብን በመያዝ ብቻ አይገደብም እንዳሉ ተደርጎ የተሰራጨው ቪዲዮ ሐሰተኛ የተቀነባበረ መሆኑን ኤኤፍፒ አረጋገጠ። በማህበራዊ ሚዲያ በተለይም በፌስቡክ በስፋት የተሰራጨው ይህ ቪዲዮ ጄኔራል ሳሞራ ጠቅላይ ሚኒስትሩ ስለ ቀይ ባህር የተናገሩትን እንደግፋለን፣ የአሰብ ጉዳይ በኢትዮጵያ ህዝብ ዘንድ ተረስቶ አያውቅም፣ አሁን ቀኑ ደርሷል እንዳሉ አድርጎ ያቀርባል። እንዲሁም የሻዕቢያን ስርዓት ማፍረስ እንደሚያስፈልግም የሚገልጽ ንግግር በቪዲዮ ላይ ይሰማል። ነገር ግን ኤኤፍቢ ባደረገው ማጣራት የሚከተሉትን እውነታዎች ይፋ አድርጓል። አንደኛ፣ በሐሰተኛ መረጃው የተጠቀሙት ምስል እንደ አውሮፓውያን አቆጣጠር በ2012 ከ13 ዓመታት በፊት ጄኔራል ሳሞራ ኢታማዦር ሹም በነበሩበት ወቅት የሰጡት ቃለ ምልልስ ነው። በሁለተኛም፣ በዋናው የ2012 ቪዲዮ ላይ ጄኔራሉ ስለ አሰብ መያዝም ሆነ ስለ ኤርትራ ጦርነት የተናገሩት ነገር የለም። ሐሰተኛው ቪዲዮ የሳሞራን ምስል ብቻ በመውሰድ ሌላው ሰው በንባብ የሚናገረውን ድምጽ በማልበስ እየተሰራ ነው። በሶስተኛነትም ጄኔራል ሳሞራ እንደ አውሮፓውያኑ አቆጣጠር በ2018 ከውትድርና ዓለም በጡረታ የተገለሉ ሲሆን በቅርቡ እንደዚህ አይነት መግለጫ ስለመስጠታቸው የሚያሳይ ምንም አይነት መረጃ የለም። ይህ ሐሰተኛ ቪዲዮ የተሰራጨው ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀይ ባህር አስፈላጊነት በፓርላማ ከተናገሩ በኋላ በቀጠናው የጦርነት ስጋትና ውጥረት እያደገ በመጣበት ወቅት መሆኑን ዘገባው አመልክቷል።